በሚናገረው እያንዳንዱ ቃል ሚሊዮኖችን ያስጨበጨበ፣ በምልክቱ ብቻ መላን ሀገር ማዘዝ የቻለ፣ ለአንዳንዶች ታላቅ አዳኝ፣ ለዓለም ግን የጥፋት መልእክተኛ የነበረው ሰው አዶልፍ ሂትለር። ይህ የሰው ልጅ ታሪክ የማይረሳው በክፉ ዝናው የምድርን ገጽ ያናወጠው ግለሰብ ታሪክ እንዲህ ይጀምራል። የሰው ልጅ ታሪክ ካያቸው እጅግ አስከፊ ጦርነቶች ጀርባ የ70 ሚሊዮን ሕዝቦችን ሕይወት የቀጠፈውና የዓለምን ካርታ የለወጠው የአንድ ሰው እብደትና ጽንፈኛ አስተሳሰብ ነበር። ያ ሰው አዶልፍ ሂትለር ይባላል። ዛሬ ወደ ኋላ ተመልሰን የዚህን ዓለምን እረፍት የነሳ መሪ የሕይወት ጉዞን እንቃኛለን። ጀርመን በኢኮኖሚና በማንነት በውድቀት ማዕበል ውስጥ እያለች ያንን ስብራት ተጠቅሞ ወደ ስልጣን ማማ ላይ የወጣው አዶልፍ ሂትለር የሰው ልጅ ምን ያክል ወደ ጨለማ መጓዝ እንደሚችል ማሳያ ነው። ታሪካችን የሚጀምረው እንደ አውሮፓውያን አቆጣጠር አፕሪል 20 ቀን በ1989 በኦስትሪያ እናም በጀርመን ድንበር ላይ በምትገኝ ብራውናው አም ኢን በተባለች ትንሽ ከተማ ውስጥ ነው። በዚያች ምሽት ክላራ ሂትለር የተባለች እናት አዶልፍ የተባለ ሕፃንን ወለደች። አባቱ አሎይስ ሂትለር የጉምሩክ ባለስልጣን የነበረ እጅግ ጨካኝ፣ ቁጡ እናም ልጆቹን በትንሽ በትልቁ በዱላ የሚቀጠቅጥ ሰው ነበር። ወጣቱ አዶልፍ ሂትለር ያደገው በዚህ የአባቱ ጭካኔ ጥላ ስር ነበር። አባቱ ልጁ ልክ እንደ እሱ የመንግስት ሰራተኛ እንዲሆን ይፈልግ ነበር። አዶልፍ ግን ይህንን የቢሮ ህይወት በጥብቅ ይጠላው ነበር። ከእናቱ ከክላራ ጋር ግን እጅግ ጥልቅ የሆነ የፍቅር ትስስር ነበረው። እናቱ ከአባቱ ዱላ ሁልጊዜ የምትደብቀውናም የምታቆላምጠው ብቸኛ መጠጊያው ነበረች። አዶልፍ በትምህርት ቤቱ መጀመሪያ አካባቢ ጎበዝናም መሪ መሆን የሚወድ ልጅ ቢሆንም እያደገ ሲሄድ ግን ግትር፣ ሰነፍናም ከተማሪዎች ጋር የማይስማማ ብቸኛ ሆነ። በአባቱ እና በእሱ መካከል ያለው ግጭት እየበረታ በሄደበት ወቅት ድንገት አባቱ አሎይስ እንደ አውሮፓውያን አቆጣጠር በ1903 በሞት ተለየ። ይህ ክስተት አዶልፍን ከአባቱ የብረት አገዛዝ ነፃ ቢያወጣውም በውስጡ ግን የተዛባ እናም ግትር ስብዕና እንዲቀረጽ አድርጎት አልፏል። አዶልፍ ሂትለር በትልቅነቱ የመንግስት ሰራተኛ ሳይሆን ታላቅ ሰዓሊ የመሆን ህልም ነበረው። እንደ አውሮፓውያን አቆጣጠር በ1907 ህልሙን ለመከተል ዕቃዎችን ጠቅልሎ ወደ ኦስትሪያ ውብ ዋና ከተማ ቪየና ተጓዘ። ዓላማው በቪየና የጥበብ አካዳሚ ገብቶ ለመማር ነበር። ነገር ግን እውነታው አስከፊ ሆነበት። የፈተና ኮሚቴው የእሱን ስዕሎች አይቶ ለስዕል ጥበብ ተሰጥኦ የለህም፣ ይልቁንም ወደ አርክቴክቸር ብትሄድ ይሻላል በማለት ውድቅ አደረገው። ሂትለር ሕይወቱ ተናወጠ። በዚያው ዓመት መገባደጃ ላይ ይበልጥ የሚያሰቃየው መቅሰፍት ደረሰበት። እጅግ የሚወዳት እናቱ ክላራ በካንሰር በሽታ ሕይወቷ አለፈ። የእናቱ ሐኪም የነበረው አይሁዳዊው ዶክተር ኤድዋርድ ብሎች ሂትለር እናቱ ስትሞት እንደ እብድ ሲያለቅስ ማየቱን በኋላ ላይ መስክሯል። ብቸኛ እና ተስፋ የቆረጠው ሂትለር በቪየና ጎዳናዎች ላይ ወደቀ። ገንዘቡ አለቀ። የወላጆቹ ቅርስ ተሟጠጠ። ለዓመታት ለድሆች በተዘጋጁ ማደሪያዎች ውስጥ እየኖረ የፖስት ካርድ ስዕሎችን ለቱሪስቶች እየሸጠ በረሃብ አለንጋ ተገረፈ። በዚህ በቪየና
የድህነት ሕይወት ውስጥ እያለ ነበር በከተማዋ በስፋት ይንጸባረቅ የነበረውን የጸረ አይሁድ ፖለቲካ እናም የጀርመን ብሔርተኝነት ጋዜጦችን በስስት ማንበብ የጀመረው። ለገዛ ውድቀቱ ሌሎችን መውቀስ የጀመረው በዚሁ ወቅት ነበር። ከቪየና የድህነት ሕይወት ለመሸሽ ሂትለር እንደ አውሮፓውያን አቆጣጠር በ1913 ወደ ጀርመኗ ሙኒክ ከተማ ተዛወረ። እንደ አውሮፓውያን አቆጣጠር ነሐሴ 1914 አንደኛው የዓለም ጦርነት ሲፈነዳ ሂትለር ሕይወቱ አዲስ ትርጉም ያገኘች መሰለው። በሙኒክ አደባባይ ከተሰበሰበው ሕዝብ ጋር ሆኖ ጦርነቱን በደስታ የተቀበለበት ታዋቂ ፎቶግራፍ ዛሬም አለ። የኦስትሪያ ዜጋ ቢሆንም የጀርመንን ጦር ለመቀላቀል በፈቃደኝነት አመለከተ። ተቀባይነትም አገኘ። በባቫሪያን እግረኛ ጦር ውስጥ መልእክተኛ በመሆን ተመደበ። ስራው በፈረንሳይ እናም በቤልጂየም የምሽግ ጦርነቶች መካከል ጥይትና ቦምብ እየዘነበ ደብዳቤዎችን ከአንድ ምሽግ ወደ ሌላው ማድረስ ነበር። ይህ ሥራ እጅግ ለሞት የቀረበ ቢሆንም ሂትለር ግን ፍጹም ደፋርናም የጦር አዛዦቹን ትዕዛዝ ያለምንም ማንገራገር የሚፈጽም ወታደር ሆኖ ተገኘ። ጦርነቱ ለእሱ ከተራ ሕይወት ውድቀት ያመለጠበት መጠጊያው ሆነ። በጦርነቱ ላይ ባሳየው ጀግንነት የጀርመን ታላቅ የክብር ምልክት የሆነውን የብረት መስቀል አይረን ክሮስ አንደኛ እናም ሁለተኛ ማዕረግን ተሸለመ። ነገር ግን በጥቅምት 1918 ጦርነቱ ሊያበቃ ጥቂት ሳምንታት ሲቀሩት በብሪታንያ የኬሚካል ጋዝ ጥቃት ምክንያት አይኑ ታውሮ በሆስፒታል ተኛ። ሂትለር በሆስፒታል አልጋ ላይ አይኑ ታውሮ ወይም ታሞ እያገገመ ባለበት ወቅት ህዳር 11 ቀን 1918 የጀርመን መንግስት እጅ መስጠቱንናም ጦርነቱ ማክተሙን የሚገልጽ ዜና መጣ። ይህ ዜና ለሂትለር ከመብረቅ በላይ ነበር። በኋላ ላይ በጻፈው መጽሐፍ በዚያን ጊዜ አይኖቼ በድጋሜ በጨለማ ተዋጡ፣ ከእናቴ ሞት በኋላ ለመጀመሪያ ጊዜ አነባሁ ብሏል። የጀርመን ሰራዊት በጦር ሜዳ አልተሸነፈችም። ይልቁኑ በሀገር ውስጥ ባሉ ኮሚኒስቶች፣ ሶሻሊስቶችናም አይሁዳውያን ከጀርባ ተወጋ የሚለው የሐሰት ትረካ በሰራዊቱ ዘንድ ተሰራጨ። ሂትለር ይህንን ትረካ ሙሉ በሙሉ አመነበት። ጀርመንን እጅግ ያዋረደው የቬርሳይ የሰላም ውል ትሪቲ ኦፍ ቬርሳላይስ ተፈረመ። ጀርመን መሬቶቿን እንድታጣ፣ ሰራዊቷ እንዲበተንናም ግዙፍ የጦር ካሳ እንድትከፍል ተገደደች። ይህ ውል በጀርመን ሕዝብ ልብ ውስጥ ታላቅ የንዴትናም የበቀል እሳት የጫረ ሲሆን ለሂትለር ደግሞ ወደ ፖለቲካው ዓለም ለመግባት ትልቁ መነሻ ሰሌዳ ሆነለት። ከጦርነቱ በኋላ ሂትለር በሰራዊቱ ውስጥ በስለላ ሥራ ላይ ተመደበ። ሥራው በሙኒክ የሚነሱ አዳዲስ ትናንሽ የፖለቲካ ፓርቲዎችን እየሄደ መከታተል ነበር። አንድ ቀን የጀርመን ሰራተኞች ፓርቲ ዲኤፒ የተባለ ጥቂት ሰዎች ያሉበትን ስብስብ እንዲሰልል ተላከ። ነገር ግን በስብሰባው ላይ በነበረው ክርክር ተማርኮ ራሱ አባል ቁጥር 555 በመሆን ፓርቲውን ተቀላቀለ። ሂትለር በፓርቲ ውስጥ የፕሮፓጋንዳ መሪ ሆነ። እዚያ ላይ ነበር ታላቅ የህዝብ ማነሳሻ የንግግር ጥበብ እንዳለው የተገነዘበው። ንግግሩን ሲጀምር ድምፁ ዝቅ ያለ እናም ረጋ ያለ ሲሆን ቀስ እያለ ግን ፍጥነቱ ይጨምራል። ቃናው ይጮኻል። እጆችንና አካሉን እያወዛወዘ ህዝቡን ወደ መለኮታዊ እብደት ይወስደው ነበር።
እንደ አውሮፓውያን አቆጣጠር በ1921 ፓርቲው ሙሉ በሙሉ በቁጥጥሩ ስር አደረገ። ስሙንም ብሔራዊ ሶሻሊስት የጀርመን ሰራተኞች ፓርቲ ወይም ባጭሩ የናዚ ፓርቲ ብሎ ቀየረው። የፓርቲው ምልክት ይሆን ዘንድ ጥንታዊውን የሳባስቲካ ምልክት መረጠ። የታጠቁ የጥበቃ ኃይሎችን በማደራጀት የጠላቶቹን ስብሰባ ማፍረስ ጀመረ። እንደ አውሮፓውያን አቆጣጠር በ1923 ጀርመን በከፍተኛ የኢኮኖሚ ቀውስ ወይም ሃይፐር ኢንፍሌሽን ውስጥ ወደቀች። አንድ ዳቦ ለመግዛት አንድ ጋሪ ሙሉ የገንዘብ ኖት የሚያስፈልግበት ዘመን ነበር። ሂትለር ይህንን ትርምስ በመጠቀም ስልጣን ለመያዝ አሰበ። ህዳር 8 ቀን 1923 በሙኒክ በሚገኘው የቢራ አዳራሽ የባቫሪያ መሪዎች ስብሰባ ላይ በድንገት ከታጣቂዎቹ ጋር ሰብሮ ገባ። መፈንቅለ መንግስት ለማድረግ ሞከረ። ወደ ጣሪያው ጥይት ተኩሶ የብሔራዊ አብዮት ተጀምሯል ብሎ አወጀ። በማግስቱ ጠዋት ሂትለርናም ተከታዮቹ ወደ ሙኒክ መሃል ሰልፍ ወጡ። ነገር ግን በፖሊስ እናም በሰራዊቱ ተተኮሰባቸው። 16 ናዚዎች ሲሞቱ ሂትለር ቆስሎ አመለጠ። ከጥቂት ቀናት በኋላ ተይዞ በሀገር ክህደት ወንጀል ተከሰሰ። በፍርድ ቤት መድረክ ላይ ግን ጥፋተኛ ነኝ፣ ጥፋቴ ለጀርመን ሀገሬ ማሰብ ነው በማለት ራሱን እንደ ጀግና አቀረበ። ፍርድ ቤቱ አዝኖለት የ5 ዓመት እስራት ብቻ ቢፈርድበትም እሱ ግን የቆየው ለ9 ወራት ብቻ ነበር። በላንድስበርግ ወህኒ ቤት ወይም እስር ቤት በነበረው ምቹ ቆይታ የወደፊት የጥፋት እቅዱን የያዘውን ሜይን ካምፕ ወይም የእኔ ትግል የተባለውን ታዋቂ መጽሐፉን በቃሉ እየነገረ ለረዳቱ ለሩዶልፍ ሄስ አስጻፈው። በመጽሐፉ ውስጥ ጀርመን አይሁዳውያንን ማጥፋት እንዳለባትናም በምስራቅ አውሮፓ የመኖሪያ ምድር መያዝ እንዳለባት በግልጽ አስፍሮ ነበረ። ከእስር ቤት ከተፈታ በኋላ ሂትለር ስልጣንን በኃይል ሳይሆን በምርጫና በሕጋዊ መንገድ መያዝ እንዳለበት ተገነዘበ። ነገር ግን በጀርመን ሕዝብ ዘንድ ተቀባይነትን ለማግኘት የሀገሪቱ ሰላም መበላሸት ነበረበት። ያ የናዚዎች ዕድል እንደ አውሮፓውያን አቆጣጠር በጥቅምት 1929 መጣ። በአሜሪካ የተከሰተው ታላቁ የኢኮኖሚ ቀውስ ግሬት ዲፕሬሽን መላውን ዓለምን አናወጠ። ጀርመን ከአሜሪካ አግኝታው የነበረው ብድር በአንድ ጀንበር ተቋረጠ። ፋብሪካዎች ተዘጉ። ከ6 ሚሊዮን በላይ የጀርመን ዜጎች ሥራ አጥ ሆኑ። ሕዝቡ ተስፋ ቆረጠ። በነበረው የዲሞክራሲ ሥርዓት ላይ እምነትን አጣ። ሂትለር ይህንን አጋጣሚ ተጠቀመበት። በዘመናዊ የፕሮፓጋንዳ ስልት በአውሮፕላን ከከተማ ወደ ከተማ እየበረረ ሥራ እና ዳቦ እሰጣችኋለሁ፣ ጀርመንን በድጋሜ ታላቅ አደርጋታለሁ፣ ለዚህ ውድቀት ተጠያቂዎቹ ኮሚኒስቶችና አይሁዳውያን ናቸው እያለ ሕዝቡን ማረከው። በምርጫዎች ላይ የናዚ ፓርቲ ድምፅ ከ2 በመቶ ወደ 37 በመቶ በከፍተኛ ፍጥነት አደገ። ምንም እንኳን ናዚዎች በፓርላማው ትልቅ ፓርቲ ቢሆኑም ሂትለር ግን ፍጹም አብላጫ ድምፅ አልነበረውም። የጀርመን ወግ አጥባቂ መኳንንት ሂትለርን እኛ ልንቆጣጠረው የምንችለው ተራ ሰው ነው በማለት በስህተት አሰቡት። በመጨረሻም ጥር 30 ቀን በ1913 የጀርመን ፕሬዝዳንት የነበሩት አሮጌው የጦር ጀግና
ፖል ቮን ሂንደንበርግ አዶልፍ ሂትለርን የጀርመን ቻንስለር ወይም ጠቅላይ ሚኒስትር አድርገው ሾሙት። ሂትለር ስልጣን እንደያዘ በዚያው ዕለት ምሽት ላይ በሺዎች የሚቆጠሩ የናዚ ታጣቂዎች በዋና ከተማዋ በርሊን ጎዳናዎች ላይ ወጡ። በፕሬዝዳንቱ ቤት እናም በሂትለር ቢሮ መስኮቶች ስር እያለፉ በእጃቸው የነደደ እሳት ይዘው ወታደራዊ መዝሙርን እየዘመሩ እናም ከበሮን እየመቱ እጅግ ግዙፍ ሰልፍ አደረጉ። የናዚ አምባገነናዊ ስርዓት በጀርመን ላይ በይፋ መጀመሩን በታላቅ ድምቀትና ጩኸት አበሰሩ። ይህ ምሽት ጀርመን ወደ አምባገነንነት እና በኋላም ወደ ሁለተኛው የዓለም ጦርነት ያመራችበት የጥቁር ታሪክ መጀመሪያ ምዕራፍ ተደርጎ ይወሰዳል። ነገር ግን ሂትለር ስልጣን የተጋራ መሪ ሆኖ ለመቀጠል ፍላጎት አልነበረውም። ዓላማው ጀርመንን በአንድ መሪ ስር የምትመራ አምባገነናዊ ሀገር ማድረግ ነበር። ያንን ለማድረግ ደግሞ ጥቂት ሳምንታት ብቻ ፈጁበት። የካቲት 27 ቀን 1933 የጀርመን ፓርላማ ሕንፃ በድንገት በከባድ እሳት ተቃጠለ። ናዚዎች ወዲያውኑ አንድ ደካማ ደች ኮሚኒስትን በቦታው ይዘው ኮሚኒስቶች ሀገሪቱን ሊያጠፉ ነው የሚል ፕሮፓጋንዳን ነዙ። ይህ እሳት በናዚዎች ራሳቸው የተቀነባበረ ስለመሆኑ ዛሬም ብዙ የታሪክ ምሁራን ይስማማሉ። በማግስቱ ሂትለር ፕሬዝዳንቱን አስፈርሞ የድንገተኛ ጊዜ አዋጅ አወጣ። ይህ አዋጅ የዜጎችን የመናገር፣ የፕሬስ እናም የመሰብሰብ ነፃነትን ሙሉ በሙሉ አገደ። ኮሚኒስት እናም የሶሻሊስት መሪዎች በሙሉ ታሰሩ። በመቀጠልም ማርች 1933 የማስቻያ ሕግ ኢኔብሊንግ አክት የተባለውን ሕግ በፓርላማው በኃይልና በማስፈራራት አሳለፈ። ይህ ሕግ ሂትለር ያለ ፓርላማ ፍቃድ ብቻውን ሕግ እንዲያወጣ ሙሉ ስልጣንን ሰጠው። የፖለቲካ ፓርቲዎች በሙሉ ታገዱ። የሰራተኞች ማህበራትም ፈረሱ። እንደ ኤሮፓያን አቆጣጠር በ1934 ፕሬዝዳንት ሂንደንበርግ ሲሞቱ ሂትለር የፕሬዝዳንቱን እናም የቻንስለሩን ስልጣን በአንድ ላይ በማጣመር ራሱን ፊውረር ወይም መሪው ብሎ አወጀ። ሶስተኛው ራይክ ተወለደ። አዶልፍ ሂትለርና የናዚ ፓርቲ ስልጣን ጨብጠው የጀርመንን የቀድሞ የንጉሠ ነገሥታት ታላቅነትና ኃያልነትን እንመልሳለን በሚል መፈክር አዲሱና ኃያሉ የናዚ ጀርመን አምባገነን መንግስትን ወይም ግዛትን በይፋ መሰረቱ። ሂትለር ፍጹም ስልጣን ከያዘ በኋላ በገዛ ወገኖቹ ላይ እንኳን እምነትን ማጣት ጀመረ። የናዚ ፓርቲ መነሻ የነበረው እናም ከ3 ሚሊዮን በላይ ታጣቂዎች የነበሩት የኤስኤ መሪ ኤርነስት ሮህም የጀርመንን መደበኛ ሰራዊትን በመዋጥ ሁለተኛ የስልጣን ማዕከል ለመሆን አሰበ። የጀርመን ሰራዊት ጀነራሎች ሂትለርን ሮምህን ካላስቆምክ አንደግፍህም አሉት። ሰኔ 30 ቀን 1934 የረጅም ቢላዎች ምሽት ናይት ኦፍ ዘ ሎንግ ናይፍስ በመባል የሚታወቀው ዝነኛ የውስጥ ጭፍጨፋ ተካሄደ። ሂትለር በታማኙ የኤስኤስ ጥበቃ ጦር አማካኝነት ኤርነስት ሮምህን እናም በመቶዎች የሚቆጠሩ የድሮ የፓርቲ ጓደኞቹን እንዲሁም የድሮ ጠላቶቹን በአንድ ሌሊት አስይዞ አስገደላቸው። ከዚህ በኋላ በጀርመን ላይ የሽብር መረብ ተዘረጋ። በሄንሪክ ሂምለር
የሚመራው የኤስኤስ ጦርና ጌስታፖ የተባለው ሚስጥራዊ ፖሊስ እያንዳንዱን የጀርመን ዜጋ መከታተል ጀመሩ። መንግስትን የተቸ ማንኛውም ሰው በሌሊት እየተወሰደ ዳካው ወደ ተባለው የመጀመሪያው ማህበረሰብ ማሰቃያ ካምፕ ይገባ ነበር። ጀርመን ሙሉ በሙሉ የፍርሃት እስረኛም ሆነች። ሂትለር ስልጣን ከያዘበት ቀን ጀምሮ በመጽሐፉ የጻፈውን የጥላቻ እቅድን በተግባር መዋል ጀመረ። እንደ አውሮፓውያን አቆጣጠር በ1935 የኒውረምበርግ ህጎች የወጡ ሲሆን እነዚህ ህጎች አይሁዳውያንን የጀርመን ዜግነት ነፍጓቸው ከጀርመን ዜጎች ጋር እንዳይጋቡ አገዱ። ከመንግስት ሥራ፣ ከሕክምና እና ከሕግ ሙያ በሙሉ አባረሯቸው። ኖቬምበር 9 ቀን 1938 የክሪስታል ናክት የተሰባበሩ ብርጭቆዎች ምሽት ተከሰተ። በናዚዎች የተቀነባበረ ጥቃት በመቶዎች የሚቆጠሩ የአይሁድ ምኩራቦች በእሳት ተቃጠሉ። ከ7000 በላይ የአይሁድ ሱቆች ተሰባበሩ። በሺዎች የሚቆጠሩ አይሁዳውያን ተደበደቡ፣ ተገደሉ፣ ወደ ማሰቃያ ካምፕም ተወሰዱ። ይህ ጥቃት ሂትለር ወደፊት ለሚያደርገው ታላቅ የዘር ማጥፋት ወንጀል ሆሎኮስት መለማመጃ ድራማ ነበር። የዓለም ሀገራት ይህንን ቢመለከቱም ከጀርመን ጋር ሌላ ጦርነት ውስጥ መግባት ስላልፈለጉ ዝምታን መረጡ። ሂትለር ጀርመንን በኢኮኖሚ እናም በጦር ኃይል በፍጥነት አሳደገ። ፋብሪካዎች ሌሊትና ቀን ታንክ፣ አውሮፕላንናም ጥይትን ማምረት ጀመሩ። የቬርሳይን ውል ሙሉ በሙሉ በመጣስ ሰራዊቱን አገነባ። በመቀጠልም የአውሮፓን ምድር መዋጥ ጀመረ። እንደ አውሮፓውያን አቆጣጠር በማርች 1938 የትውልድ ሀገሩን ኦስትሪያን ያለምንም ጥይት ተኩስ ከጀርመን ጋር አቀላቀለ። በመቀጠልም የቼኮስሎቫኪያን መሬት ጠየቀ። የብሪታንያ እናም የፈረንሳይ መሪዎች ጦርነትን በመፍራት በሴፕቴምበር 1938 የሚዩኒክ ስምምነት ላይ የሂትለርን ጥያቄ ፈቀዱለት። የብሪታንያ ጠቅላይ ሚኒስትር ኔቪል ቻምበርሊን ለዘመናችን ሰላምን ይዤ መጥቻለሁ ቢሉም ሂትለር ግን በውስጡ ይስቅባቸው ነበር። ሂትለር የሰላም ሰዎችን ድክመት አይቶ የበለጠ ተበረታታ። ማርች 1939 መላውን ቼኮስሎቫኪያን ወረረ። በመቀጠልም ከአሮጌው ጠላቱ ከሶቪየት ህብረት መሪ ከጆሴፍ ስታሊን ጋር በሚስጥር የማይጠቃቁ ውል በመፈረም ፖላንድን በጋራ ለመካፈል ተስማማ። አሁን ለዓለም ጥፋት መንገዱ ሁሉ ዝግጁ ነበር። ሰፕቴምበር 1 ቀን 1939 ዓመተ ምህረት የጀርመን ሰራዊት ፖላንድን በኃይል ወረረ። በዚህም ምክንያት ብሪታንያ እናም ፈረንሳይ በጀርመን ላይ ጦርነትን አወጁ። ሁለተኛው የዓለም ጦርነት በይፋ ተጀመረ። ጀርመን ብሊትስክሪግ ወይም የመብረቅ ጦርነት በመባል የሚታወቀውን አዲስ የጦር ስልት አስተዋወቀች። ታንኮች፣ አውሮፕላኖችና እግረኛ ጦር በአንድ ላይ በፍጥነት በመገስገስ ጠላትን በአንድ ቅስፈት የመደምሰስ ስልት ነበር። ፖላንድ በሳምንታት ውስጥ ወደቀች። እንደ አውሮፓውያን አቆጣጠር በግንቦት 1940 ሂትለር ፈረንሳይን እናም ምዕራብ አውሮፓን አጠቃ። በአንደኛው የዓለም ጦርነት ጀርመን ለ4 ዓመታት መውሰድ ያቃታትን ፈረንሳይን ሂትለር በ6 ሳምንታት ውስጥ ብቻ አንበርክኮ እጅ አሰጣት። ሂትለር በፓሪስ በኤፍል ታወር ፊት ለፊት የድል ፎቶግራፍን ተነሳ።
ይህ የእሱ የሥልጣንናም የክብር ከፍተኛው ማማ ነበር። መላው አውሮፓ ከእግሩ ስር ወደቀች። በምዕራብ አውሮፓ ድል የሰከረው ሂትለር በትዕቢት ተሞልቶ በታሪኩ ትልቁን እናም መራራውን ስህተትን ፈጸመ። ሰኔ 22 ቀን 1941 ኦፕሬሽን ባርባሮሳ የተባለውን ታላቅ ወረራን በመክፈት የሶቪየት ኅብረትን ያሁኗን ሩሲያን በድንገት አጠቃ። 3 ሚሊዮን የጀርመን ወታደሮች ወደ ሩሲያ ምድር ገቡ። መጀመሪያ ላይ የጀርመን ጦር በሚሊዮኖች የሚቆጠሩ የሩሲያ ወታደሮችን በመማረክ እስከ ሞስኮ ደጃፍ ድረስ ተገሰገሰ። ነገር ግን የሩሲያ ሰፊ መሬት፣ ማለቂያ የሌለው የሕዝብ ቁጥርናም ከሁሉም በላይ ደግሞ አስፈሪው የሩሲያ የክረምት ብርድ የጀርመን ታንኮችና ወታደሮችን ማቀዝቀዝ ጀመረ። ታሪካዊው የለውጥ ነጥብ እንደ አውሮፓውያን አቆጣጠር በ1942 እና 43 በተደረገው የስታሊንግራንድ ጦርነት መጣ። ሙሉ የጀርመን 6ኛ ሰራዊት በሩሲያ ጦር ተከቦ ሙሉ በሙሉ ተደመሰሰ። የተረፉትም እጅ ሰጡ። ከዚህ ክስተት በኋላ የጀርመን የድል ጉዞ አበቃ። ማፈግፈግ ጀመሩ። በምዕራብ በኩል ደግሞ አሜሪካ እናም ብሪታንያ እንደ አውሮፓውያን አቆጣጠር በ1944 የኖርማንዲ ወረራን ዲዴይ በመክፈት ጀርመንን በሁለት ግንባር መሃል አገቷት። ውድቀቱ በፈጣን ፍጥነት እየቀረበ ነበር። ወደ አፕሪል 1945 ስንመጣ የሩሲያ ቀይ ጦር ሬድ አርሚ የጀርመንን ዋና ከተማ በርሊንን ከበባት። ከተማዋ በየቀኑ በቦምብ ትናወጥ ነበር። ሂትለር ከመሬት በታች 50 ጫማ ጥልቀት ላይ በተሰራው የከርሰ ምድር መከላከያ ክፍል ውስጥ ተሸሽጎ ነበር። የአእምሮ እናም የአካል ጤንነቱ ሙሉ በሙሉ ተበላሽቶ እጆቹ እየተንቀጠቀጡ በሌሉ የሰራዊት ክፍሎች ላይ ትዕዛዝን ያስተላልፍ ነበር። የናዚ መሪዎች እሱን ጥለው መኮብለል ጀመሩ። ሂትለር የመጨረሻው ፍጻሜ መድረሱንም ተረዳ። አፕሪል 29 ቀን 1945 ለብዙ ዓመታት አብራው ከኖረችው ታማኙ ፍቅረኛው ኢቫ ብራውን ጋር በዚያው ባንከር ወይም ከባድ የቦምብ ድብደባን ለመቋቋም እንዲችል ተደርጎ ከኮንክሪትና ከብረት ከባድ ጥበቃ የሚደረግለት የመሬት ውስጥ መጠለያ ወይም ምሽግ ውስጥ በሚስጥር ተጋባ። የመጨረሻ የፖለቲካ ኑዛዜውንም ጻፈ። በውስጡም ለጀርመን ውድቀት አሁንም አይሁዳውያንን መውቀሱን አላቁመም ነበር። በማግስቱ አፕሪል 30 ቀን 1945 ከቀኑ 9 ሰዓት ተኩል ላይ የሩሲያ ወታደሮች ከባንከሩ ጥቂት 100 ሜትሮች ርቀት ላይ እያሉ ሂትለር እናም ኢቫ ብራውን በሚስጥር ክፍላቸው ውስጥ ተቆለፉ። ኢቫ ብራውን የሳይናይድ መርዝን ጠጥታ ሕይወቷ ሲያልፍ፣ አዶልፍ ሂትለር ግን መርዙን ከጠጣ በኋላ በያዘው ሽጉጥ ራሱን በራሱ ጭንቅላቱ ላይ ተኩሶ አጠፋ። እንደ ትዕዛዙ መሰረት ታማኝ አገልጋዮቹ አስከሬናቸውን በብርድ ልብስ ጠቅልለው በባንከሩ የአትክልት ስፍራ ላይ በማውጣት በነዳጅ አቃጠሉት። ከአንድ ሳምንት በኋላ ግንቦት 8 ቀን 1945 ጀርመን ያለምንም ቅድመ ሁኔታ እጅ ሰጠች። በአውሮፓ ሁለተኛው የዓለም ጦርነት አከተመ። ሂትለር ስልጣን ላይ እንደወጣ
የአርያን ዘር ብቻ ነው ንጹሕና ታላቅ የሚል የጭፍን ጥላቻ መርዙን መርጨት ጀመረ። ለጀርመን ውድቀት ተጠያቂ ያደረጋቸውን ማኅበረሰቦች በተለይም አይሁዳውያንን ከምድረ ገጽ ለማጥፋት ምሏል። ይህ ምኞቴ በሰው ልጅ ታሪክ ውስጥ እጅግ ዘግናኝ ወደ ሆነው የሆሎኮስት ጭፍጨፋ አምርቶ ነበር። በናዚዎች የተደራጁና የማማቀቂያ ካምፖች በተባሉ የሞት ቀጠናዎች ውስጥ ንጹሐን እንደ ከብት ታጎሩ። ሕፃናት፣ እናቶችናም አረጋውያን ሳይቀሩ በጋዝ መርዝ መግደያ ክፍሎች ውስጥ ታፍነው አለቁ። በሂትለር ቀጥተኛ ትዕዛዝ ብቻ 6 ሚሊዮን የሚጠጉ አይሁዳውያን እናም ከ5 ሚሊዮን በላይ የሶቪየት የጦር እስረኞች፣ አካል ጉዳተኞችና የፖለቲካ ተቃዋሚዎች በአጠቃላይ ከ11 ሚሊዮን በላይ ንጹሐን ዜጎች በጭካኔ ተጨፈጨፉ። ነገር ግን የሂትለር ጥማት በዚህም አላበቃም ነበር። በ1939 ፖላንድን በመውረር የሰው ልጅ ታሪክ አይቶት የማያውቀውን ሁለተኛውን የዓለም ጦርነት አቀጣጥሏል። መላው ምድር በቦምብና በጥይት ናወጠች። ሀገራት ወደ አመድነትም ተቀየሩ። ጦርነቱ በ1945 ሲያበቃ የደረሰው እልቂት እጅግ አስደንጋጭ ነበር። እርሱ በጫረው በዚህ ሰደድ እሳት ምክንያት ከ70 ሚሊዮን እስከ 85 ሚሊዮን የሚደርሱ ሰዎች ሕይወታቸውን አጡ። ከነዚህ ውስጥ አብዛኞቹ የጦርነቱ ሰለባ የሆኑት ንጹሐን ዜጎች ነበሩ። በተለይ የሶቪየት ኅብረት፣ የአሁኗ ሩሲያ እና አጎራባች ሀገራት ብቻዋን 27 ሚሊዮን የሚጠጉ ወታደሮችናም ንጹሐን ዜጎች ሕይወታቸውን አጥተዋል። አዶልፍ ሂትለር በእልህኝነትናም በጥላቻ ተነሳስቶ የሰው ልጅ ክብር ያረከሰ፣ ሚሊዮኖችንም ለሞት የዳረገ እናም ታሪክ የማይረሳው ጥቁር ጠባሳን ጥሎ ያለፈ የሁለተኛው ክፍለ ዘመን ትልቁ መቅሰፍት ሆኖ ተመዘገበ። የአዶልፍ ሂትለር ታሪክ ከአንድ ተራ እናም ስኬት አልባ ሰዓሊነት ተነስቶ የሕዝብን ቁስልና ጥላቻ በመጠቀም እንዴት ወደ ዓለማችን አስፈሪ አምባገነንነት መምጣት እንደሚቻልና ፍጻሜው ግን ለሀገርም ለራስም ጥፋት መሆኑን ያሳየበት የታሪክ ትልቁ መማሪያ ነው። ስለተከታተላችሁኝ ከልብ አመሰግናለሁኝ። ላይክና ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ ደግሞ የትኛውን ታሪካዊ ክስተት በዚህ መልኩ እንድተርክላችሁ ትፈልጋላችሁ? ኮሜንት ላይ መልሳችሁን አስቀምጡልኝ። ሰላም ቆዩ።